በአካል አገራችን ቢመስለንም ስነ መንግስቱ እሴቱ አስተሳሰቡ ርዕዩ የትውልዱ ግብና ፍላጎት በሙሉ በሰማያዊው ስርዓት ላይ የተመሰረተ ሳይሆን ምዕራባውያን ባስተማሩን አረብ እስላም ከሆነ ደግሞ አረቡ ባስተማረው ላይ የተመሰረተ አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። ኦርቶዶክሳዊት ኢትዮጵያ የለችም። ቤተ መቅደሳችንን ለመስራት የምንለምነው ከሰው ነው። ስንሰራ ደግሞ በጥይት ተደብድበን በቃ ያው መሬት ወሰዱ ተብለን ምንሾፍብን ሆነናል። ታውቃላችሁ ይሄንን አይደል? ስለዚህ ሀገሩ ተወስዷል። ለኦርቶዶክሳውያን ማለት ነው። ወሰደ ስላችሁ ከሌ ለማለት ነው። ያ መንፈሱ በሌላ መንፈስ የመተካት ኃይል ያገኘ ሌላ ጠላት ቦታውን ይዞታል። አሁን ያለነው በእንግድነት ስሜት ነው። ተገለን ፍትህ አናገኝም፣ ተፈናቅለን አንመለስም አይደለም።